አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? የሰዓቱን አንኳር እንዲሁም ሰበር መረጃ ይዤ ቀርብ ያለው አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት አድማሱን እያሰፋ ይመጣ ይመስላል። ሩሲያ ከኢራን ጎን ሆና ብቅ ብላለች። እስራኤል ባሻር የሚገኘውን የኢራንን ኒውክሌር ኃይል ማመንጫ ከመታች እኔም የዩክሬኑን ኮርኖብላይ ኃይል ማመንጫን አደባየዋለሁ ብላለች ሩሲያ። እስራኤል ከቱርክ ጋር ውጥረት ውስጥ የገባች ሲሆን የእስራኤሉ ቻናል አሁን በጋዛና ኢራን ጨርሰናል፣ የፍጻሜው ጨዋታ ከቱርክ ጋር ነው የሚል ጽሑፍ ሲያጋራ የቱርኩ ፕሬዝዳንት ኤርዶሃን ኔታንያሁ ከሂትለር የባሰ ጨካኝ ነው የሚል ንግግር አድርገዋል። ይህ ጦርነት አድማሱን እያሰፋ ይመስላል። ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። ሰበር መረጃዎች ከመካከለኛው ምስራቅ እየወጡ ይገኛሉ። የመካከለኛው ምስራቅ ጦርነት አድማሱን እያሰፋ የመጣ ይመስላል። ሩሲያ ከኢራን ጎን ሆና ብቅ ብላለች። እስራኤል ቦሻር የሚገኘውን የኢራንን ኒውክሌር ኃይል ማመንጫ ከመታች እኔም የዩክሬኑን ኮርኖብላይ ኃይል ማመንጫ አደባየዋለሁ ብላለች ሩሲያ። እስራኤል ከቱርክ ጋር ውጥረት ውስጥ የገባች ሲሆን የእስራኤሉ ቻናል አሁን በጋዛና ኢራን ጨርሰናል፣ የፍጻሜው ጨዋታ ከቱርክ ጋር ነው የሚል ጽሑፍ ሲያጋራ የቱርኩ ፕሬዝዳንት ኤርዶሃን ኔታንያሁ ከሂትለር የባሰ ጨካኝ ነው የሚል ንግግር አድርገዋል። ይህ ጦርነት አድማሱን እያሰፋ ይመስላል። አሜሪካ በእስራኤልና በኢራን ግጭት መካከል የምታደርገው ጣልቃ ገብነት ወደ ተባባሰ ሁኔታ ሊመራ እንደሚችል የክሬምሊን ቃል አቀባይ ለሩሲያ መንግስት የዜና ወኪል ተናግረዋል። በግጭቱ ሩሲያና አሜሪካ የተለያየ ወገኖችን እየደገፉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ ቢፈልጉ እንዲህ አይነቱን ጥቃት ለመፈጸም እያጤኑ ቢሆንም ሞስኮ ግን ቴህራንን እንዳጋሯ ነው የምታያት። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲን ከኢራኑ አቻቸው መሱድ ፔዜሽኪያን ጋር የስትራቴጂክ አጋርነት ስምምነት ተፈራርመዋል። ከተፈራረሙበት ውል ውስጥ አንቀጽ 1 የመከላከያና የደህንነት ትብብራቸውን ለማሳደግ ፍላጎት እንዳላቸው ያስረዳል። ኢራንም ለሩሲያ ሻሃድ ድሮኖችን አቅርባለች። እነዚህ ድሮኖች በሩሲያና በዩክሬን ጦርነት ወሳኝ ሚና ተጫውተዋል። የሩሲያ ውጭ ጉዳይ ሚኒስትር እስራኤል በኢራን ላይ የፈጸመችውን ጥቃት ያወገዘ ሲሆን ትናንት ምክትል የውጭ ጉዳይ ሚኒስትሩ ሰርጌይ ሪያብኮቭ አሜሪካ ለእስራኤል ወታደራዊ ድጋፍ እንዳታደርግ አስጠንቅቀዋል። ምክትል ሚኒስትሩ የአሜሪካ ጣልቃ መግባት አጠቃላይ ያለውን ሁኔታ ያባብሰዋል ብለዋል። ይህም ሞስኮና ዋሽንግተን በእስራኤልና ኢራን ግጭት ውስጥ እንዲገቡ የሚያደርጋቸው ሲሆን ትራምፕ በድጋሚ ፕሬዝዳንት ሆነው ከተመረጡ በኋላ እየተሻሻለ መጥቶ ለነበረው የሩሲያና የአሜሪካ ግንኙነት ትልቅ እንቅፋት ሊሆን ይችላል ተብሏል። እስራኤል በሻር የሚገኘውን የኢራንን ኒውክሌር ኃይል ማመንጫ ከመታች እኔም የዩክሬኑን ኮርኖብላይ ኃይል ማመንጫ አደባየዋለሁ ተብላለች ሩሲያ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአያቶላህ ኻሜኒ ላይ የታቀደውን ግድያ አስመልክቶ በጋዜጠኞች ተጠይቀው የመግደል እቅድ ቢኖር እንኳን በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ሲሉ ምላሽ ሰጥተዋል። የሩሲያው ፕሬዝዳንት በሴንት ፒተርስበርግ በተካሄደው የኢኮኖሚክ ፎረም ላይ ከጋዜጠኞች ጋር ባደረጉት ቆይታ ላይ ኻሜኒ ላይ የታቀደውን ግድያ ይህን ሁሉ ሰማለው ግን ስለሱ መወያየት እንኳን አልፈልግም ብለዋል። ቀደም ሲል ኢራን የሩሲያን እርዳታ ጠይቃ እንደሆነ ከኤፍፒ ለቀረበላቸው ጥያቄ ፑቲን ሲመልሱ የኢራን ወዳጆቻችን ስለዚህ ጉዳይ አልጠየቁንም ሲሉ ምላሽ መስጠታቸው ተዘግቧል። በሌላ በኩል ከእስራኤልና ቱርክ የቃላት ውዝግብ ሰጣ ገባ ውስጥ ገብተዋል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከቀድሞ የጀርመን ፕሬዝዳንት አዶልፍ ሂትለር ጋር ማነጻጸራቸው ውዝግብ አስከትሏል። ፕሬዝዳንቱ ከግሪክ ጋር የሚያወዛግባቸውን የቆርቆስ ከተማ ዓለም አቀፍ እውቅና የሰሜን ቱርክ ግዛት አካል ሆና ትቀጥላለች ብለዋል። እስራኤል ከቱርክ ጋር ውጥረት ውስጥ የገባች ሲሆን የእስራኤሉ ቻናል አሁን በጋዛና ኢራን ጨርሰናል፣ የፍጻሜው ጨዋታ ከቱርክ ጋር ነው የሚል ጽሑፍን አጋርቷል። ኤርዶሃን ደግሞ የኢራን እስራኤል ግጭትን በተመለከተ ቱርክ የሚቃጣባትን ጥቃት ትመክታለች ሲሉ
ተናግረዋል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የቱርክ ፕሬዝዳንት ኤርዶዋን የሰጡትን ሀሳብ ለኢራን የወገነ አስተያየት ነው በማለት ተቃውመዋል። ኤርዶዋን ጸባጫሪነት ባህሪ ይታይባቸዋል ያሉ ሲሆን በህገወጥ መንገድ ተቆጣጥረዋታል ባሏት የቆርቆስ ካርድ እየተጫወቱ ነው ሲሉም ተናግረዋል። ይህ በእንዲህ እንዳለ ጦርነቱ ዛሬም በቀጠለበት ሁኔታ ኢራን በዛሬው ዕለት በፈጸመቻቸው የሚሳኤል ጥቃቶች የተጎዱት ሰዎች ቁጥር ወደ 89 ከፍ ማለቱን የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቭ አዶም አስታውቀዋል። በተጨማሪም በቴል አቪቭ እና በደቡብ ሀገሪቱ ክፍል የተወነጨፉት ሮኬቶች 3 ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም ሁለቱ ደግሞ በመካከለኛ ሁኔታ ላይ ናቸው ተብሏል። አብዛኞቹ የተጎዱት በፍንዳታዎች እንዲሁም በስብርባሪና ፍንጣሪዎች መሆኑን የሕክምና ባለሙያዎች ይናገራሉ። በእስራኤል ደቡባዊ ክፍል ቤርሼባ በተሰኘች ከተማ የሚገኘው ሆስፒታል በኢራን የሚሳኤል ጥቃት ተመቷል። ምንም እንኳን ኢራን የሚሳኤል ጥቃቱ ኢላማ በሆስፒታሉ አቅራቢያ የሚገኝ ወታደራዊ ይዞታ መሆኑን ብታስታውቅም ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።